ይሄ የምትቀጥሩን ይሄ ቀጠሮ ቀን መቼ ነው ይላሉ አማኞችና ነብዩን አለይሂ ሰላቱ ወሰለም ويقول المشركون على سبيل الاستهزاء والسخريه አሁንም ጥያቄው ምላሽ ፈልገው አይደለም ይሄን የሚሉት استهزاء ነው ሱኽሪያ ነው መሳለቅ ነው ያዙት متى هذا العذاب ቅጣቱ መቼ ነው በል الذي تخوفوننا به መታስፈራሩን የሆነው ቅጣት መቼ ነው የሚሆነው إن كنتم صادقين فيما تقولون በምትሉት ነገር እውነተኞች ከሆናችሁ መቼ ነው والخطاب للنبي والمؤمنين النبي عليه الصلاه والسلام እና ማኞችን ነው ባንድ አድርገው መቼ ነው የሚሆነው ይያሉ ይሳለቃሉ ነው النبي عليه الصلاه والسلام እና በማኞቹ ላይ ማለት ነው መቼ ነው የምትሉት ይላሉ ሽርኮቹ ይሄን ይላሉ ነብዩ አለይሂ ሰላቱ ወሰለም የቅጣት ቀን አለ የቂያማ ዕለት አለ ይያሉ ሲያስተምሯቸው አማኞችም እንደዚሁ ይያሉ ስለሚነግሯቸው እስመታስፈራሩበት ቀን መቼ ነው ለምን አይመጣም እናናየው ይያሉ ይሳለቃሉ ነብዩ አለይሂ ሰላቱ ወሰለም ደግሞ እንደሚመጣ ነው እንጂ የተናገሩት ቀኑን አልገደቡም ቀኑንም አላቅም ነው ያሉት ሰሉነከ አን الساعه ስለ ቂያማ ይጠይቁሃል በጌታዬ ነው እውቀቱ ባላቸው ብሎ ተነግረዋል ይመጣል ብለው ሳለ ግን አሁን አምጣ ይያሉ ይሞግቷቸዋል ማለት قل لكم ميعاد يوم ቀጠሮ ቀን ነው ባላቸው ከሱም ወደ ኋላም ይሁን ወደፊት ትንሽም አትታኸሩ ትንሽም ሰዓት ተቀድሞ አይመጣም لكم زمان معين للعذاب የተወሰነ ጊዜ አላችሁ የተቆራ يجو في اجله በጊዜው ይመጣል الذي قدره الله له الله يوسنለት ጊዜው ይመጣል لا يستأخروا لرغبة احد ለሆነ ሰው ፍላጎት ተብሎ ወደ ኋላ አይሆንም ولا يتقدموا لرجاء احد ማንንም አሁን እንዲመጣ ስለፈለገው አሁን አይመጣም ትንሽ ቢቆይልኝ ብሎ ሰው ስለፈለገ አይቆይም ስለዚህ የተወሰነ ገደብ አለው በዛው ይመጣል ስለዚህ فلا تستعجلوا عذاب الله ያላህን ቅጣት አትቻኮሉ فهو آت لا محالة የሚመጣ ነገር ነው ቅሮት የለው የሚጠቅማችሁ ለሱ መዘጋጀት እንጂ ዛሬ ይምጣ ነገ ይምጣ ብሎ መቻኮሉ አልነበረም አላቸው ነው እንግዲህ ነብዩ አለይሂ ሰላቱ ወሰለም ይሄ ምን ላይ ሰጣቸው እነሱ ግን እንደዚህ ያሉ ይሳለቁብሃል وقال الذين كفروا لن نؤمن بهذا القرآن ጭራሹንም በዚህ ቁርአን አናምንም አሉ ካዲያኖቹ እዚህ ቁርአን አናምንም በዚህም ብቻ አይደለም ولا بالذي بين يديه كسم بفيت بنبروا لن نصدق بالقرآن ولا بما سبقه من الكتب السماوية الدالة على البعث والنشور متمنسات الله يمثل كهم بفيتم يتلاقوا نبياتوش مصحفتوش إنجيل توراة بالنزيم عنا من مالو مشرك مكة ولو ترى إذ الظالمون موقوفون عند ربهم لو شهدت يا محمد مالك بتملكت حال الظالمين المنكرين للبعث والنشور زاري متمنسات يلم بلو يموقتوا في موقف الحساب حساب بوتا ላይ ጌታቸው አግቷቸው ባለበት ሁኔታውን በትመለከት በጣም አስከፊ ነበር ሁኔታው አስከፊ ነው በጣም رأيت أمرا فظيعا በጣም አስደንጋጭ የሆነ ነገር ታያለህ ጀዋቡ ማህዙፍ ነው ይባል ስለዚህ እነዚህ ሰዎች በዛን ጊዜ ምን ይላሉ ሁኔታቸውን يرجع بعضهم الى بعض القول يلوم بعضهم بعضا كفلون يوقسال يزانلت ويؤنب بعضهم بعضا عنده ሌላውን ያነውራል ይወቅሳል يقول الذين استضعفوا للذين استكبروا لولا انتم لكنا مؤمنين ከዛ የውም القيامة እንግዲህ ቅጣቱን ሲመለከቱ በዛ ጭንቀት ደካሞቹ ተከታይ የነበሩት መሪው ኖሯቸው ከኋላ ከስር የነበሩት ምን ይላሉ ለመሪዎቻቸውና ለኩራተኞቹ ላለቆቻቸው يقول الاتباع للرؤساء ማለት ነው استضعف ما تتبع ተከታዮች للرؤساء استكبروا የተባሉ ደግሞ እነዚህ ሩአሳዎቹ መሪዎቹ ምን ይሏቸዋል لولا اضلالكم لنا እኛን እኮ እንደው ባታጠሙን ኑሮ لكنا مؤمنين مهتدين በአላህና በቁርአንም እናምንና በቀናው ጎዳና ምንጓዝ ነበር የምንሆን እናንተ ናችሁ ጉድ የሰራችሁን ጥመቱን መርታችሁ ይላል መሪዎቹ ምላሽ ይሰጣሉ قال الذين استكبروا للذين استضعفوا አለቆችም ደግሞ
ተከታዮቻቸው ይላሉ አናህኑ ሰደድናኩም አኒል ሁዳ ከቀናው መንገደኛ ነን እንደ ዘጋናችሁ የከለከልናችሁ ባዕደ ኢዝ ጃአኩም እውነታው ግልጽ ነው ከመጣላችሁ በኋላ እኛ ነን ነው የከለከልናችሁ እንዳታምኑ قال الرؤساء جوابا للمستضعفين أنحن منعناكم عن الإيمان بعد أن جاءكم ነቢያቱ ከመጡ በኋላ መመሪያው ከመጣ በኋላ እኛ ነን እንደ ከለከልናችሁ ليس الأمر كما تقولون ነገሩ እንደምትሉት አይደለም ብለው እነሱ ይመልሳሉ بل كنتم مجرمين بل أنتم كفرتم من ذات أنفسكم ራሳችሁ በራሳችሁ ነው የካዳችሁት بسبب أنكم مجرمين ጠማሞች ስለነበራችሁ አመፀኛ ስለሆናችሁ ካዳችሁ እንጂ እውነት መጥቶላችሁ ሲያበቃ እኛ ነን ነው የከለከልናችሁ ይላሉ وقال الذين استضعفوا للذين استكبروا እነዛ ተከታዮቹ ደግሞ ለመሪዎቹ ለትልልቆቹ ይላሉ በል መክሩ الليل አይ እንደምትሉት አይደለም በል መክሩኩም ቢና في الليل والنهار ያደረገን እናንተ መክር አይደለም እንዴ ሌት ከቀን እየዶለታችሁ ያሰራችሁ እኛን የሸወዳችሁን እናንተ ስራ ነው ይሄን ያደረገው إذ تأمروننا أن نكفر بالله ونجعل له أندادا ሌት ከቀን እየመከራችሁ የተሰበሰባችሁ በአላህ እንድንክድ ያደረጋችሁን አላሁ ሱብሓነሁ ወተዓላ እንደዚሁም ደግሞ ባላንጣዎችን እያደረገ እንድናመልክ ያደረጋችሁ እናንተ አይደላችሁም ወይ ይሄ ሌትና የቀን ሴራችሁ ነው هو الذي صدنا عن الإيمان እንዳናምን የከለከለን ሌት ከቀን በሚስጥር የምታደርጉት ሴራ አይደለም ወይ ولولا تزينونكم لنا بالباطل ما كفرنا ይሄንን ከኩፍረቱና ከሄደቱ ለኛ ባታስውቡልንና ባታሳምሩልን እኮ አንክድም ነበር ስለዚህ እናንተ የሴራ ውጤት ነው ይሄን የሆነው እያሉ እዛው እንግዲህ ቂያማው ቦታ ላይ ይወቃቀሳሉ وأسروا الندامة لما رأوا العذاب ቅጣቱን ሲመለከቱ ጊዜ ሁላቸውም ምን ያደርጋሉ ጸጸታቸውን በውስጣቸው ይይዛሉ أخفى كل من الفريقين الندامة على ترك الإيمان حين رأوا العذاب የዛኔ እንደማይወጣ ስለሚያውቁ ሁላቸውም ጥፋተኛ ስለሆኑ ጥፋታቸውን በውስጣቸው ጸጸታቸውን ይይዛሉ ወንም ደግሞ وأسروا الندامة أعلنوا ማለት ነው ተብሏል من الأضداد የተቃራኒ ቃል ነው ማና ሰሩ ማለት መደበቅ ነበር አሁን ግን ይظهر ይወጣባቸዋል ጸጸቱ ፊታቸው ላይ ይነበባል ሁላቸውም ዘንድ ማለት ነው وجعلنا الأغلال في عناق الذين كفروا وجعلنا السلاسل في رقاب الكفار በካዲያኖቹ አንገት ላይ ሰንሰለቱን እንዛዝላውን አደረግ على تعذيبهم بالنار በጀሃነም ሊቀጡ ዛሬ ሁሉም አቀል ተሰጥቶታል ሁሉም አይን ጆሮ መስሚያ ተሰጥቶት የውመል ቂያማ አንተ ነህ ያጠመምከኝ አንተ ነህ የመራኸኝ መወቃቀሱ ፋይዳ የለም ሁላቸው የሚቀጣሉ የት ነበርክ መሪውም ተመሪውም በነቢያቶች የካደ ከሆነ አይቀርለትም ነው አልጁዘውነ ኢላ ማ ካኑ ያዕመሉን ወላ يجزون الا بعمله በስራቸው እንጂ አይመነዱ ማለት ያዕመሉها በሰሯት ስራ ولا يعاقبون الا بكفرهم واجرامهم በክህደታቸው እንጂ በሌላ አይቀጡም በዱንያ ሲክዱ የነበረው ነቢያቶችን ሲያስተባብሉ ቁርአንን ሲያስተባብሉ በነበረበት ምክንያት በዛ ነው የሚቀጡት ይላል ማለት ነው ይህን ካበቃ በኋላ አላሁ ሱብሓነሁ ወተዓላ የሳቸው ኡማ ብቻ እንዳልሆኑ የጠመሙት ቀጣዩ አያ የሚጠቁመው ከዛም በፊት የነበሩት ኡማዎች አንድ አይነት ነበር ተስሊያ ይባላል ነብዩ አለይሂ ሰላቱ ወሰላም ማጽናኛ ነው ነብዩ አለይሂ ሰላቱ ወሰላም በፊትም የነበሩ ኡማዎች ምን ሲሉ እንደነበረ ህዝቦቻቸውን ነው የሚጠቁመው وما أرسلنا في قرية من نذير كرتاجوا ليه كروش እኔ እስካሁን አልነገርኩትም እስካሁን በቃ እንደዚህ ሆኗል እንደዚህ ነው እሱ ተመልሶ
إذا ليس وجود عندهم كيان يهين يعني ما بيجي تمرين مثل زي وما أرسلنا في قرية በከተማ ላይ አላክንም من ነዚር ካስጠንቃቂ ኢላ ቃለ ሙትረፉሃ መኳንንቶቹ ያሉ ቢሆን እንጂ እና ቢማ ኡርሲልቱም ቢሂ ካፊሩን እኛ በተላካችሁበት ከሃዲዎች ነን ያሉ ቢሆን እንጂ አላክንም። ቃሉ አሉ እነዚህ ሰዎች ነሕኑ አክሰሩ አምዋለን ወአውላዳ እኛ ከልጆች እና ከገንዘብ በኩል በጣም ብዙዎቹ እኛ ነን። ወማ ነሕኑ ቢሙዐዘቢን እኛም የምንቀጣ አይደለንም። ቁል ኢነ ረቢ የብሱጡ ሪዝቀ ሊመን የሻእ በል ጌታዬ ሲሳይን ለሚፈልገው ይዘረጋል፣ ወየቅዲር ለሚፈልገው ደግሞ ጠበብ ያደርጋል በላቸው። ወላኪን አክሰረ ናሲ ላ ያዕለሙን ነገር ግን ብዙዎቹ ሰዎች ይህን አያውቁም። ወማ አምዋሉኩም ገንዘቦቻችሁ አይደሉም፣ ወላ አውላዱኩም ልጆቻችሁም ቢለቲ ቱቀሪቡኩም ዒንደና እኛ ዘንድ የምታቀርባችሁ አይደለችም በላቸው። ኢላ መን አመነ ያመነ ሲቀር እንጂ ወዓሚለ ሳሊሐን ጥሩ ስራ የሰራ ፈኡላይከ ለሁም ጀዛኡ ዲዕፍ እነዚህ አካላቶች እጥፍ ድርብ የሆነም እንዳላቸው ቢማ ዓሚሉ በሰሩት ወሁም ፊል ጉሩፋት አሚኑን እነሱም ደግሞ በጀነት ክላሶች በጀነት ቤቶች ሰላማዊ በሆነ መልኩ ነው የሚቀመጡት። ወሁም ፊል ጉርፈቲ አሚኑን በጉርፋዎች ውስጥ ማለት ነው ሰላም ሆነው ይኖራሉ በላቸው። ይህ እንግዲህ ለነቢዩ ዓለይሂ ሰላቱ ወሰላም ተስሊያ ነው። ወማ አርሰልና ፊ ቀርየት ሚን ነዚር አለ ወለም ነብዓት ፊ አህሊ ቀርያ በከተማ ወይም በአንዲት ሀገር ላይ ነቢያቶችን አላክንም። ረሱለን ሚን ሩሱል ከነቢያቶች ዩንዚሩሁም ዓዛበና ቅጣታችንን የሚያስጠነቅቅ የሆነ ነቢይ ሚን ነዚር ማለት አስጠንቃቂ ለካህዲያኖች እንደዚህ ያለባችሁ ይሄንን ካደረጋችሁ አምላክ እንደዚህ አድርጎ ይቀጣችኋል እያሉ አስጠንቃቂዎችን ማለት ነው አላክንም። ኢላ ቃለ ሙትረፉሃ ኢላ ቃለ አህሉል ጊና ወተንዒም ፊ ዱንያ የሀብት ባለቤቶች ሙትረፍ የሚባለው በዱንያ በቅንጦት ላይ ያሉ ማለት አካባቢው ላሉ የተባሉ ባለጸጋዎች ባለሀብቶች የአካባቢው ማለት ነው ቀደምት የተባሉ ሰዎች ያሉ ቢሆን እንጂ እንግዲህ መጀመሪያ የሚጠመው እንደዚህ በጸጋ ላይ ያለ ነው ይባላል። ኢና ቢማ ኡርሲልቱም ቢሂ ካፊሩን ያሉ ይላሉ እነዚህ አካላቶች ላ ኑእሚኑ ቢሪሳለቲኩም ወላ ኑሰዲቁኩም ቢማ ጅእቱም ቢሂ ሲጀመር በመልእክተኝነታችሁ አናምንም ይዛችሁት የመጣችሁትንም ማለት ነው መመሪያ አናምንም ይላሉ። ቃለ ቀታዳ አልሙትረፉነ ሁም ጀባቢረቱሁም ወቃደቱሁም ወሩአሳሁም ፊል በሸር ሙትረፍ የሚባለው እነዚህ ተኞቹ ቃዳዎቹ መሪዎቹ የአካባቢው አንቱ የተባሉት ባለሀብቶቹ ወሁም ለዚነ ዩባዲሩነ ኢላ ተክዚብ ልአንቢያ ነቢያቶችን ለማስተባበል ፊት ቀደም የሚገኙት እነሱ ናቸው። መሳኪኖቹማ ያምናሉ። እነዚህ ኩራተኛ የሚሆኑት በጸጋ ላይ ያሉ ናቸው። በነቢዩ ዓለይሂ ሰላቱ ወሰላም ጊዜ የተከሰተው እነዚሁ ናቸው። የተባሉት ሩዓሳዎቹ ናቸው ፊት ቀደም ሆነው የሚያስተባብሉት። የሚያስተባብሉበት ምክንያታቸው ምንድን ነው? ወቃሉ ነሕኑ አክሰሩ አምዋለን ወአውላደን የዱንያን ማለት ነው ጸጋ በአኺራ ቅያስ ያደርጋሉ ያመሳስላሉ። ወቃለ ሙሽሪኩ መካ ነሕኑ አክሰሩ አምዋለን ወአውላደን ከገንዘብ በኩልና ከልጆች በኩል እኛንን በጣም ብዙ ያለን ሚን ሃኡላኢ ዱዓፋ አልሙእሚኒን ከነዚህ ከደካማ አማኞች እኛንን እዚህ አካባቢ ባለሀብቶች የልጅም አባቶች የሆኑ የተከበረ ዝርያ የሚበዛው የጎሳ ባለቤቶች። ስለዚህ ምን አሉ? ወማ ነሕኑ ቢሙዐዘቢን እንደዚህ ከሆነ እኛ እኮ አንቀጣም። ኢነላህ ላ ዩዐዚቡና ሊአነሁ ራዲን ዐንሁ
አላህ አይቀጣንም እኛን እኮ ወዶልናል አሉ። ባይወደን ኑሮ ይሄን ሁሉ ገንዘብ ይሰጠን ነበር እንዴ? ቢወደን አይደለም ወይ ይሄን ሁሉ ገንዘብ ይሰጠን? ይሄን ሁሉ ልጆች ይሰጠን ወዶን ስለሆነ የተከበረ በዛኛውም ሀገር የተከበርን ነው የሚሆነው። ولم يكن راضيا عنا لما بسطوا لنا من الرزق ባይወደን ኑሮ ይሄን ሁሉ ገንዘብ እንዴት ይሰጠን ነበር? قاسوا أمر الدنيا على الآخرة የዱንያን ማለት ነው ሁኔታ በአኺራ መሳሰሉ። وظنوا أن الله كما أعطاهم الأموال والأولاد في الدنيا لا يعذبهم في الآخرة በዱንያ ይሄን ሁሉ ገንዘብ የሰጣቸው ጌታ እንደዚሁም ልጆች የሰጣቸው አምላክ በአኺራ እንደማይቀጣቸው አሰቡ። قال أبو حيان نص تعالى على المتفرقين لأنه أول المكذبين للرسل المتفوقين በገንዘብ በላይ የሆኑ በዝና በሀብት በተለያዩ ነገራቶች የመጀመሪያዎቹ ነቢያቶች አስተባባዮች እነሱ ናቸው። ለምን ለማ ሹግሉ ቢሂ ሚን ዘኽረፈት ዱንያ የዱንያ ማለት ነው ዘኽረፋ ስለተለላቸው የዱንያ መብለጭለጭ ቅንጦት ስለሸወዳቸው ወማ ገለበ ዐላ ዑቁሊሂም አቅሎቻቸውንም ስለሸነፈ ማለት ነው። ፈቁሉብሁም አበደን መሽጉለቱን ሙንሃሚካ ቀልቦቻቸው ሁል ጊዜ መሽጉል ነው በዱንያ ጥቅማጥቅም በዱንያ ቅንጦት የተሞላ ነው። የአኺራ ጉዳይ ዞር ብለው አያውም። ነቢያቶችንም እንደዚሁ ትኩረት አያደርጉም። ለምን? በዱንያ ቅንጡ ኑሮ ስለሚኖሩ በአካባቢው ላይ አንቱ የተባሉ ስለሆኑ መግሩሮች ናቸው። بخلاف الفقراء بدهوج تقاراني فإنهم خالفون مستدلات الدنيا فإنهم خالون من مستدلات الدنيا كدنيا طافاج ነገራቶች የራቁ ናቸው ደሃዎች። فقلوبهم أقبل للخير ቀልቦቻቸው ጥሩን ነገር ለመቀበል ዝግጁ ነው። ለምን? ቀልቦቻቸው በጣፋጭ በቅንጦት አልተሞላም። በዱንያ ነገር ግን እንደዚህ የተሞላላቸው ሰዎች ሐቅን ለመቀበል ይከብዳቸዋል። ነቢያቶችን አወል ላይ የሚያስተባብሉት እነዚህ ናቸው። ولذلك كانوا أكثر أتباع الأنبياء መሳኪኖች በጣም በብዛት የነቢያቶች ተከታዮች ነበሩ። ከጀምሮ ከኑህ ጀምሮ ሲታይ ማለት ነው ያመኑላቸው ምስኪኖች ናቸው። በዱንያን ያክል ገንዘብ የሌላቸው ባዲያ ረእይ ይሏቸው የነበሩ ሰው ዘንድ ወሬያቸው ተቀባይነት የሌለው እዚህ ግባ የማይባሉ በነቢዩ ዓለይሂ ሰላቱ ወሰላም እንደዚሁ ያመኑት እነ ቢላል እነ ሱሀይብ እነዚህ የመሳሰሉ ባሪያ የነበሩ በብዛት። እነዚህ እንኳን ባለሀብት የነበሩ ሰዎች ለብቻ መጅሊስ አድርግልን እንድናምንልህ ከፈለክ እነዚህ ሰዎች ጋር አታቀላቅለን ለብቻ ቁጭ አድርገህ አናግረን እነዚህ ጋር አይመጥነንም ይሏቸው ነበር። ስለዚህ ለነቢያቶች የመጀመሪያ ተቀባይነት የሚያገኙ ፉቀራዎች ድሃዎች ነበሩ። እነዚህ ባለሀብቶችና ብዙ ቢያምኑ በጣም ያዳግተው ነው ብዙዎቹ ግን በዛው በጥመታቸው ነው የሚሄድ። ቁል ኢነ ረቢ የብሱጡ ሪዝቀ ሊመን የሻእ ወየቅዲር በል ጌታዬ ሲሳይን ለፈለገው ዘርጋ ያደርጋል። ኢነ ተውሲዐተ ሪዝቅ ወተድይቂ ለይሰ ደሊለን ዐላ ሪዳላህ የሀብት መስፋት ሲሳይ ማግኘት በዱንያ ቅንጦት መኖር እንደዚሁም ደግሞ ድህነት በዱንያ ማለት ነው የበታች መሆን ዝቅ ማለት ይሄ የአላህን ውደታ አይደለም የሚጠቁመው። ገንዘብ መኖር የአላህ ውደታ፣ ገንዘብ አለመኖር የአላህ እንደጠላው አይደለም በላቸው። ፈቀድ ወሲዑ ላሁ ዐላ ልካፊሪ ወልዓሲ በካሃዲና በአመፀኛ ላይ አላህ ገንዘብ ሊሰጠው ይችላል። ወዩደይቁ ዐላ ልሙእሚን ወልሙጢዕ ኢብትላአን እምቲሓና አላህ ለሚገዛና ለሚታዘዝ ደግሞ ያዝ ሊያደርግበት ይችላል። ለፈተና ነው ሁሉም። ስለዚህ ፈላ ተظኑ አነ ከስረተ ልአምዋል ወልአውላድ ደሊሉን ዐላ ልመሐባ ወሰዓዳ ገንዘብ መብዛት ልጆች መብዛት እድለኛና እንደዚሁም ደግሞ አላህ ውደታ ምልክት አታድርጉት። በል ሂየ ታቢዐቱ ሊልሕክመቲ ወልመሺአ የገንዘብ ሰፋ ማለት ሲሳይ ማግኘት ልጆች ማግኘት አላሁ ስብሓነሁ ወተዓላ ውሳኔና የራሱ የሆነ ጥበብ አለው። በተቃራኒውም ደግሞ ተድይቅ ሪዝቅ የሚባለው ነገር የአላህን የመጥላት ምልክት አድርጋችሁ አትያዙት። የራሱን የቻለ እምቲሓን ነው፣ እብትላእ ነው። ይሄ ነው አላሁ ስብሓነሁ ወተዓላ የሰዎችን ሁኔታ አይደለም የሚመለከተው ተብሏል። ያለባበሱን፣ አበላሉን፣ አመጋገቡን፣ ሁኔታውን አይደለም ወደ ቀልብ ነውና የሚመለከተው። ይሄ የጌታ ውደታ ምልክት አድርጋችሁ አትውሰዱት። ወላኪን አክሰረ ናስ ላ ያዕለሙን ወላኪን አክሰረ
هؤلاء الكفرة لا يعلمون الحقيقة እነዚህ ከሃዲያኖች እውነቱን አያውቁም فيظنون أن كثرة الأموال والأولاد للشرف والكرامة ይሄ ገንዘብ መብዛት በልጆች መንበሻበሽ የከራማ ምልክት አድርገው ያስቡታል ከጌታ ዘንድ ክብር እንዳላቸው አድርገው ይመለከቱታል وكثيرا ما يكون للاستدراج ነገሩ እንደዚህ የገንዘብ ማብዛት አላሁ ሱብሓነሁ ወተዓላ ዘናግቶ ለመያዝ ነው سنستدرجهم من حيث لا يعلمون እንደሚላቸው በማያውቁበት መልኩ በዘነጉበት እንይዛቸዋለን እንደሚለው ማለት ስለዚህ እነዚህ ከሃዲያኖች ይሄን አያውቁም إن الله يعطي الدنيا لمن يحب ولمن لا يحب ተብሏል አላሁ ሱብሓነሁ ወተዓላ ዱንያን ለሚወደውም ለማይወደውም ይሰጣል ለሚወደው ባሪያውም ሊሰጠው ይችላል ለማይወደውም ለካሃዲ አላህን ለሚያስተባብል በአላህ ላይ ለካደ አላህ ላይ ለሚያጋራ ይሰጠዋል ገንዘብ ይሄን ግን استدراج ነው سنستدرجهم ብሏል من حيث لا يعلمون ዘንግቶ በቅንጦት ላይ እየበላ እየጠጣ አኺራን በረሳበት ሁኔታ ቀብ ያደርገዋል ማለት ስለዚህ ይሄን ምልክት አድርጋችሁ አትያዙ እንደዚሁም ደግሞ የገንዘብ ማነስ የጌታን ጥላቻ አድርጋችሁ አትሰቡት